በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 14ኛ ክፍል ምዕራፍ 43። ክቡር አባታችን ተክለ ሃይማኖትም በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱም ኃጢአቴና በደሌ የእግዚአብሔርን ሰው ሰዶታልና ወዮልኝ፣ ልጆችና ሽማግሌዎች ሁላችሁ በአማራ ሀገር ሁሉ ያላችሁ የበሽተኞቻችሁ ባለመድኃኒት የድካሞቻችሁ የኃይላችሁ ብርታት ትቷችሁ ሄዷልና አልቅሱ ዋይ በሉ አለ። ይህንንና ይህን የመሰለውን ሁሉ በማለት የሚያቃጥል እንባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእርሱ ጋር አለቀሱ። ብፁዕ አባታችን ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች ፈጣሪ ወደ ወደደው ስራ ጠራኝ እንጂ እኔ በፈቃዴ የሚሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁን ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህንም ያቅናልህ። ብፁዕ አባታችን ሆይ ነገር ግን የምንድንበትን ነገር ምከረናል። ለክቡራን አባቶቼ የምትድኑበትን ነገር የምመክር ኃጢአተኛና ጎስቋላ እኔ ምንድነኝ አለ። ነገር ግን ትዕግስትን፣ ትህትናን፣ እግዚአብሔርን መፍራት ገንዘብ አድርጉ። እነዚህ 3ቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና። እየጎተቱ ወደ ደይን ጥልቅነት የሚያወርዱ 3ቱ የጥፋት መንገዶች እርሳቸውም ቅናት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠበቁ ብዬ እነግራችኋለሁ። ይህንና ይህን የመሰለውን ነገር ከመጽሐፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱ እንባውን እያፈሰሰ ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችንም በእርሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከእነርሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነርሱም ወደ አገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤልም እየመራው ሲሄድ አምደ ብርሃን በፊቱ ይሄድ ነበር። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል። ዕለቱም እስከሚቀናበት ቀን ድረስ ይበራል የሚል ተጽፏልና። ወደ ታዘዘበትም ቦታ እስከደረሰ ድረስ በዚህ አኳኋን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም ነበርና ብዙ ጊዜ ጸለየ። የመላእክት አለቃ ቅዱስ ሚካኤልም ባህሩን እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችንም ወደ ውሃው ገብቶ ተከተለው። ሁለቱም በባህሩ መካከል አለፉ። ተሻግረውም አብረው ወደ ቤተክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እርሱም ኢየሱስ ሞዓ ነበር። እነሆ የእግዚአብሔር ሰው በቤተክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረህ ተቀበለው፣ ልብሰ ምንኩስናንም ሰጥተህ ከዚህ አኑረው አለው። ይህን ካለው በኋላ መልአኩ አረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደምግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል፣ ግን ባህሩን አሻግሮ ያስገባውን አላውቅም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድ ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ኢየሱስ ሞዓም ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣትህ መልካም ነው ብሎ ደህና ቤት ሰጠው። በበነጋውም በምን ነገር መጣህ ብሎ ጠየቀው። ብፁዕ አባታችንም የብሕትውናን ወገን የምትሆን የምንኩስና ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ኢየሱስ ሞዓም ወደ እኔ መምጣትህ ከእግዚአብሔር ዘንድ እንደሆነ አወቅኩ። የምንኩስናንም ልብስ እንዳለብስ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆይ አለው። ከእርሱም ጋር ጥቂት ቀን ቆየ። የመላእክት ምሳሌ የሚሆን
የምንኩስና ልብስ አለበሰው። በትጋትና በድካም ከዚያው ኖረ። አክፍሎቱንም በየሳምንቱ ያከፍል ነበር። ከእሁድና ከቅዳሜ በቀር ምንም አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበር። የዳዊትን መዝሙር በሌሊትና በመዓልት ተግቶ ይደግምና ይጸልይ ነበር። 31,050 ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበትን ምድር እስኪያርሰው ምድሩም እንደ ጉድጓድ እስኪጎደጉድ ድረስ 70 ሺህ የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምና ትጋትን እየጨመረ ብዙ ዘመን ኖረ። ያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞትኩበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ የጣላትንም ነፍሱን ስለኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግስተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና ጌታችን የተናገረውን ቃል ለነፍሱ ያሳስባት ነበር። ይህንን ስራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የሀገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞሏት አይቻልም። ብዙ ምሰሶዎች አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዝንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስል አለ፣ የፀሐይ ብርሃንም የሚመስል አለ። የሁሉም ጸዳላቸው ለዓይን ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰወረውም። የምድሩም መልክ እንደ ብርና እንደ ጠራ ዕንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገለባበጥ የፀሐይ እግር ያንጸባርቃል። ብፁዕ አባታችንም እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለንተናውም እንደ እሳት ይነዳል። እንደ እሳት ነው ብዬም ብናገር እርሱም በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነቅኩም በቤቱ መካከል ደረስኩ። የተዘጋጁትንም ዙፋኖች አየሁ። የመካከለኛውም አንዱ ዙፋን ከሌሎች ይበልጣል፣ መልኩም እጅግ የተዋበ ነው። በግራና በቀኝ ያሉት ዙፋኖች ከእርሱ ጥቂት ቢያንሱም መልካቸው ግን የሁሉም የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ሕብራቸው አይመሳሰልም። አብሮኝ ያለውን መልአክ ይህን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልሁት። የቤቱን ነገር ልነግርህ እኔ ተልኬያለሁ፣ አትፍራ አለኝ። ይህንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል ነው? በውስጡ ያለው የተቀመጠውስ ማን ነው አልኩት። አስቀድሞ የማሳየህን እይ፣ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እነዚህ ምንድናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖችስ ስራቸው ምንድነው አልኩት። ይህ ቤት ያንተ ነው፣ ከሌሎችም ይልቅ እጅግ የከበረው የመካከለኛው ዙፋን ልዩም ልብስ በላዩ የተቀመጡት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ከአንተ በኋላ ለሚነሱት ልጆች ነው። በዙፋኖች በስተቀኝ ያሉት አዕማድ ቁጥራቸው 450 ሺህ፣ በግራም ያሉት የመላእክት ፈጣሪ እንደሰራቸው 450 ሺህ ናቸው። የብዙ ሰዎች ስም በአንዱ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ለአንተ የሚወለዱ ልጆች ናቸው።
ለነዚህም አንተ አባት ትሆናቸዋለህ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድነኝ አልኩት። እግዚአብሔር ለወደደው ባለሟልነትንና ክብርን ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃው ውስጥ አስገብቶ ከሥላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። ከዚያ አስቀድሞ በማላውቀው በሌላ ምስጋናም አመሰገንኩት። ተክለ ሃይማኖት ክፍልህ ከ24ቱ ካህናቶቼ ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተውም ሰጡኝና ከእነርሱ ጋር አንድነት አጠንኩ። ምስጋናዬ ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪንም በሶስትነቱ ተገልጾ አየሁት። እንደወደድከኝ እወድሃለሁ፣ እንዳከበርከኝም አከብረሃለሁ። ስምህንም ልዑል ክቡር አደርገዋለሁ። በጸሎትህም የሚታመን ሰው ሁሉ ስለ አንተ ይድናል። መታሰቢያህንም እንደተቻለው ያደረገ እኔ በሰማይና በምድር አከብረዋለሁ፣ በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ቢያገኘውም ቢሆን በስምህ ቢጠራኝ እኔ ከጭንቀቱ ሁሉ አድነዋለሁ። በቤተ ክርስቲያንህም ለሚያገለግለው ከሰባቱ መላእክት አለቆች ጋር መቆምን እኔ ከፍለዋለሁ። የገድልህ መጽሐፍ በተነበበበት ስምህን በተጠራበት ቦታ ለዘላለም ይቅርታዬና ቸርነቴ በዚያ ይኖራል አለኝ። አመሰገንኩት፣ ሰገድኩለትም። በስራዬ ሳይሆን በፈቃድህ ይህንን ሁሉ ለሰጠኸኝ አቤቱ ላንተ ምስጋና ይገባሃል አልኩት። ከዚህ በኋላም መልአኩ ወደ ቀደመ መኖሪያዬ መለሰኝ አለ። ብፁዕ አባታችን ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቡ እንደ እሳት ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትንና የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀንም አይተኛም ነበር። እንደዚህ ሳለ የምንኩስናን ሥርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ለአንተ ለምንህ ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረ ብሩህ መልአክ በፊቱ ተገልጦ ተነስ፣ የወደድከውንም አድርግ አለው። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ፣ ስሙ ዮሐኒ የሚባለውን የከበረ ሰው በዚያ ታገኘዋለህ። አስኬማና ቆብን ከእርሱ እጅ ተቀበል፣ ተነስም እስክልህ ድረስ ከዚያው ቆይ አለው። ወደ መንፈሳዊ አባቱ ይኸውም አቡነ ኢየሱስ ሞዐ ነው። ሲነጋ ገስግሶ ሄዶ በልቦና ያሰበውን ስለ አስኬማና ስለ ቆብ መቀበልን መልአክ እንዳለው ገለጠለት። ኢየሱስ ሞዐ አስኬማና ቆብን ገና አልተቀበለም ነበረና አባ ኢየሱስ ሞዐ የብፁዕ አባታችንን ቃል ሰምቶ እኔ እንደ ከበረ አባት ሳይህ ነበርኩ እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙውን አለቀሰ። ወደ ገዳሜ ስለመሄድ ግን ነገርህ ደስ አሰኘኝ። ከዚያ ደርሰህ አስኬማና ቆብን ተቀበል፣ ኋላ ለእኔ ትሰጠኛለህ። ልጄም ስትሆን አባት ትሆንኛለህ። ነገር ግን ባህሩን የሚያሻግርህ የለምና የዛሬን ታገስ አለው። ብፁዕ አባታችንም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔር ከኔ ጋር ከሆነ ባህርም ሌላም ነገር ቢሆን መንገድ ሊከለክለኝ የሚችል የለም። ይህንንም ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ የመላእክት አለቃ ቅዱስ ሚካኤልም በብፁዕ አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩም ገብቶ ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ኢየሱስ ሞዐም አይቶ አቤቱ በቅዱሳኖች ላይ ስራህ ድንቅ ነው አለ። እግዚአብሔርን እያመሰገነ ወደ ቤቱ ተመለሰ። ምዕራፍ 44 አባታችን ግን በሐይቅ 10 ዓመት ያህል ኖሮ በእግዚአብሔር ትእዛዝ እየተመራ ሄዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ከቀደሳት ገዳም ትግራይ ደረሰ። ይህችም ዘሚካኤል የተባለው
የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሰዓል አደባ ልጅ አላሜዳ ከታዜን አስቀድሞ በነገሰበት ወራት ከግብጽና ከሮም ከመጡት በጽሙና ከሚኖሩት ከ9 ቅዱሳን አንዱ ነው። እነዚህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከነዚህም በነግህ ዘርቶ በሰርክ የሰበሰበ ውሃን በወንፊት የሚቀዳ አለ። ከነዚህም በእያንዳንዱ የራሳቸው የጸጋ ክብር እድል ፈንታ የተሰጠው አለ። የነዚህ የተደነቁ ወገን የሆነ አባታችን ቀድሞ ወደ ተናገርነው ከአረጋዊ ገዳም አበምኔት ዘንድ ገባ። እንደመጣም አስኬማና ቆብን ለመቀበል መሆኑን ነገረው። አበምኔቱም አባ ዮሐኒ ነበር። ይኸውም ጽድቅንና ጸጋን የተመላ ነበር። አንተ የወዴት ነህ አለው። በፈጣሪ ትእዛዝ ከሩቅ አገር ወደ አንተ መጥቻለሁ አለው። ስምህ ማን ነው? የምንኩስናውንስ ልብስ ማን አለበሰህ አለው። ስሜስ ተክለ ሃይማኖት ነው። የምንኩስናውንም ልብስ በባህረ ደሴት የሚኖረው አባ ኢየሱስ ሞዓ አለበሰኝ አለው። አባ ዮሐኒም በእውነት አንተ ገንዘቤ ነህ፣ እርሱንም በመንፈስ ቅዱስ ወልጄዋለሁና የልጄ ልጅ ነህ። አባ ዮሐኒም እንደተለመደው ሥርዓት በአስኬማውና በቆቡ ላይ ጸለየና ለብዙ አባታችን ሰጠው። አባታችን ተክለ ሃይማኖትም ቆቡንና አስኬማውን ተቀብሎ የእነዚህ ስማቸው የተጠራውን የ9 ቅዱሳን ገድል የምንኩስናውን ሥርዓት እንደሚጀምር ሆኖ ይከታተል ጀመር። ፈጽሞም የገድል ጣዕም እንዳላወቀ ሆነ። ዘወትርም በጎ መስራትን የሚያውቃት የማይሰራት ኃጢአት ትሆንበታለች ይል ነበር። የሐዋርያው የጳውሎስን ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ለእኔ ይረባኝ የነበረውን ስለ ክርስቶስ እንደ ቁስቋላ ቆጠርኩት። ሁሉንም ነገር ደግሞ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀትን እንደምናምን እቆጥረዋለሁ። ይህም ነገሩን ሁሉ ስለ እርሱ የናቅሁት እንደ ጉድፍም የቆጠርኩት ክርስቶስን አገለግለው ዘንድ ነው። ነገር ግን አንድ ነገር አለኝ፣ በኋላዬ ያለውን እየረሳው ወደፊቴ ወዳለው ምልክት እየዘረጋው እየተመለከትኩ ወደ ዋጋው ፈጥኜ እሮጣለሁ ያለውን ያስተውላል። ሰራተኛ ንብ ከእንጨቱ ሁሉ የአበባውን ጨርቋ እንድትቀስም ከቀደሙ አባቶቻችን ከገድላቸው የተገኘውን ትሩፋት የሰማውንም የቅዱሳንንም ገድል ሁሉ በሰማ ጊዜ ይሰራው ነበር። እግዚአብሔርን በመፍራት መላው አካሉ ብርሃን ሆነ። የሚሆነውንም ነገር ገና ሳይደረግ ያውቀዋል። ለመነኮሳቱም ሁሉ የሚመጣባቸውን ይነግራቸዋል። ነገሩን ፈጥኖ ይደረጋልና ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውንም ነገር በማወቁ ለነቢያት ወገናቸው ሆነ። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁም ለሰማዕታት ወገን ሆናቸው። ድካማቸውንም በመሸከም ለአባቶች መነኮሳት ወንድማቸው ሆነ። ይህንን ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጻሕፍትን ሁሉ ፍሬ ይህችም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ፍቅር ናት። ደስታም፣ ሰላምም፣ ትዕግስትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም አለመሰሰንም ናት ያላትን ተመገበ። ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ግን ከሌለኝ አንዳች አይደለሁም። ለድሆችም ደግሞ ገንዘቤን ባበላ ስጋዬንም በእሳት ለመቃጠል ብሰጥ ፍቅር ከሌለኝ ምንም የምረባው የለም። የተደነቁት ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም በእግዚአብሔር ዘንድ ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆነላቸው። ለእያንዳንዱም ሰውነቴን ስለ አንተ አሳልፋለሁ ይለዋል። በምክሩም ከክፉ መንገዳቸው የቅዱሳንን ድካም ወደ መሸከም ይመልሳቸዋል። ለሰነፎች እንደ ሰነፍ ሆነላቸው፣ ኋላ ግን ዕውቀት ይሆንላቸዋልና። እንደዚህም እያደረገ በደብረ ዳሞ 12 ዓመት ተቀምጦ ሳለ የእግዚአብሔር መልአክ ተነጋገረው። ከዚህ ገዳም ውጣና የትግራይን አውራጃ ዙር፣ በእነርሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት
የመነኮሳትን ቦታ ሁሉ ጎብኝ አለው። ወደ አባ ዮሐኒም ሄዶ ልቡናው የወደደውን ነገር ሁሉ መልአኩም እንዳለው ነገረው። አባ ዮሐኒም ቀድሞ ከእግዚአብሔር ታዘ ወደኔ መጣህ፣ አሁንም ወዳዘዘህ ቦታ ሂድ፣ እግዚአብሔር ካንተ ጋር ይሁን ብሎ አባ ዮሐኒ ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አብረው ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይቻል ገደል ከዚያ አለ። የገመዱ ርዝመት በክንድ 40 ያህል ነው። ብፁዕ አባታችንም ከዚያ ደርሶ በገመድ ሊወርድ ጀመረ። አባ ዮሐኒና ልጆቹም አወራረዱን ሊያዩ ከገደሉ አፋፍ ቆሙ። ያን ጊዜውን ገመዱ ከካስማው ስር ተቆረጠና ብፁዕ አባታችንን ተከተለው። 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ። የገዳሙን መነኮሳት ሁሉ እያዩት 3 ኪሎ ሜትር ያህል ሄደ። ይህንን ተአምራት ያደረገላቸውን እግዚአብሔርን እያመሰገኑ ወደ ገዳማቸው ተመለሱ። አባታችን ተክለ ሃይማኖትም ወደ ዋሊ ገዳም ገባ። የተሰወሩትን መነኮሳት ከዚያ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉም እንደ አንድ ቃል ሆነው ከኛ የምትከብር አንተ ወደኛ ለምን መጣህ አሉት። ብፁዕ አባታችንም አባቶቼ እንዲህ አትበሉኝ፣ ይልቁን እናንተ ከኔ ትከብራላችሁ እንጂ እኔ ከእናንተ በምን እከብራለሁ አላቸው። እኛስ እውነት እንልሃለን፣ በምድር ላይ ጸጋ የተሰጠው እንዳንተ ያለ ሰው አላየንም። እነሆ ብዙ ቅዱሳን ከአንተ ይወለዳሉ፣ ለብዙዎቹም አሕዛብ አባታቸው ትሆናለህ አሉት። ብፁዕ አባታችንም የፈጣሪ ፈቃዱ ከሆነ ለእኔስ በጎ አላቸው። ምንም ውሃ ሳይቀምስ 120 ቀን ከእነርሱ ጋር ተቀመጠ። እስከዛሬ በዚያ ገዳም እህል የሚቀምስ የለምና። ከዚህ በኋላ ቅዱሳኑን ተሰናብቶ ወደ ሐውዜን ገዳም ሄደ። ከዚያም ደርሶ በዚያ ስፍራ የሚኖሩትን ሰዎች እጅ ነስቶ አኗኗራችሁ እንደምን ነው አላቸው። ደጋግ ሰዎችም እንደሆኑ አውቆ ከእርሳቸው በረከትን ፈለገ። ጸጋን በተመላች ክብርት እጅህ በረከት አንተ ባርከን እንጂ እኛስ እግዚአብሔር የባረከውን ብሩክ ሰው እንባርክ ዘንድ ለኛ አግባብ አይደለም አሉት። ብፁዕ አባታችን ተክለ ሃይማኖትም ከእናንተ በረከትን በመሻት ወደ እናንተ መጥቻለሁና እናንተ ትባርኩኝ ዘንድ የተገባ ነው አላቸው። በእግርህ እርምጃ በዓታችንን ትባርክ ዘንድ ወደኛ እግዚአብሔር ላከህ እንጂ አንተ በፈቃድህ የመጣህ አይደለም። የእግዚአብሔር ቅዱስ ሆይ አሁንም ባርከን ስላሉት ሁሉንም ባረካቸው። ከባረካቸውም በኋላ እርሱም በረከትን ከእነርሱ ተቀብሎ ሄደ። ወደ ዳጌ ገዳም ደርሶ የገዳሙን መነኮሳት እጅ ነስቶ በረከትን ከእነርሱ ፈለገ። እንደቀደሙት ቅዱሳን መልስ ሰጡትና እርሱ ባረካቸው። ከባረካቸውም በኋላ የእግዚአብሔር ሰው ብፁዕ አባታችን ሆይ ምድር በረከትን እንድትቀበል በትግራይ አውራጃ ሁሉ የመድረስህ መዓዛ ትውረድ አሉት። ምዕራፍ 45 ወስብሐት ለእግዚአብሔር። ይቆየን።